አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። የምታበረታቱኝም ምስጋናዬ ከልብ ነው። ከታሪክ አምባ የተሰኘው ክፍል 2 እነሆ ብያለሁ። አስተያየት ካላችሁ ኮሜንት አስቀምጡ። ኮሜንታችሁን በደስታ እቀበላለሁ። ቤተሰቦቼ ኡሙ አብደላህ ቢንት አቢ ሀስማህ ረዲየላሁ አንሃ እንዲህ ትላለች። ወላሂ ወደ ሀበሻ ምድር ልንሰደድ እየተዘጋጀን ነበረ። ባለቤቴ አሚር የሆነ ጉዳያችንን ሊፈጽም ወጥቶ ሳለ ዑመር መጣና ቆመ። በሽርኩ ላይ እንዳለ ነው። ከሱ ፈተናና ስቃይ ይደርስብን ነበረ። የምርም መጓዛችሁ ነው ኡሙ አብደላህ አለኝ። አዎ ወላሂ አላህ መውጫ እስከሚያደርግልን ድረስ ከአላህ ሀገራች ወደ አንዱ እንወጣለን። አስቸገራችሁን፣ አሰቃያችሁን አልኩት። ይህኔ ዑመር አላህ አብሯችሁ ይሁን አለ። ቀድሜ አይቸው የማላውቀው መቆርቆር አየሁበት። ከዚያም ተመለሰ። ሳስበው መምጣታችንን በግርምት አሳዝኖታል። ባለቤቴ አሚር ጉዳያችንን ፈጽሞ ሲመጣ የአብደላህ አባት ሆይ እንደው ዑመርን ቅድም ብታየው ለኛ መቆርቆሩን ማዘኑን አልኩት። ይሰልማል ብለሽ ከጀልሽ እንዴ አለኝ። አዎ አልኩት። የኸጦበል አህያ ሳይሰልም ያህያው ሰውዬ አይሰልምም አለኝ። በኢስላም ላይ የሚደርሰውን ጭካኔና ድርቅና በማየት ተስፋ ቆርጦ ነው። ከዚህ ክስተት ብዙ ቁም ነገሮችን መውሰድ ቢቻልም ለጊዜው ሁለቱ ላይ ብቻ እናነጣጥር። አንደኛ ዑመር ኢብኑል ኸጣብ ሙሽሪክ በነበረበት ጊዜ እንኳን ለስደት የተዘጋጁ ያሉትን ሙስሊሞች አላህ አብሯቸው ይሁን ማለታቸው የመካ አጋሪዎችን በአላህ ያመኑ እንደነበር ያሳያል። ሁለተኛ ብዙዎች ዘንድ የሚታመነው ዑመር ወደ ኢስላም በመግባት አርባኛ ናቸው የሚለውን አነጋጋሪ ስህተት እንደሆነ በቀላሉ መረዳት እንችላለን። ምክንያቱም ወደ ሀበሻ የተሰደዱት ሶሃባዎች እንኳን ከዚህ ቁጥር በላይ ነበሩ። አመር ኢብኑ ሰለማህ እንዲህ ይላሉ። ከሱብሂ ሶላት በፊት ከአብደላህ ኢብኑ መስዑድ በር እንቀመጥ ነበር። ሲወጣ አብረነው ወደ መስጂድ እንሄዳለን። አንድ ጊዜ አቡ ሙሳ አልሐሽሪ ወደኛ መጣና የአብድራህማን አባት ወጥቷልን ሲል ጠየቀን። አልወጣም አልነው። እስከሚወጣ ከኛ ጋር ተቀመጠ። ሲወጣ ጊዜ ሁላችንም ወደሱ ተነሳን። አቡ ሙሳም የአብድራህማን አባት ሆይ እኔ አሁን መስጂድ ውስጥ የጠላሁት ነገር አይቻለሁ። ምስጋና ለአላህ ይሁንና መልካምን እንጂ አላሰብኩም። ኢብኑል መስዑድ ምንድነው እሱ? አቡ ሙሳ ከኖርክ ታየዋለህ። መስጂድ ውስጥ ኮብ ሰርተው በመቀመጥ ሶላት የሚጠባበቁ ሰዎችን አየሁ። በእያንዳንዱ ክብ ውስጥ አንድ ሰው አለ። በእጃቸው ጠጠሮች ይዘዋል። 100 ጊዜ አላሁ አክበር በሉ ሲሏቸው 100 ጊዜ አላሁ አክበር ይላሉ። 100 ጊዜ ላኢላሃ ኢለላህ በሉ ሲላቸው 100 ጊዜ ላኢላሃ ኢለላህ ይላሉ። 100 ጊዜ ሱብሃንአላህ በሉ ሲሏቸው 100 ጊዜ ሱብሃንአላህ ይላሉ። ኢብኑል መስዑድ አነስ ምን አልካቸው? አቡ ሙሳ ያንተን ሀሳብ እየጠበቅኩ ስለሆነም ምንም አላልኳቸውም። ኢብኑል መስዑድ ከመልካም ስራዎቻቸው ምንም እንደማይጠፋ ዋስትና ሰጥተህ
ወንጀላቸውን እንዲቆጥሩ አታዛቸውም ነበር? ከዚያም ተጓዝ፣ አብረውንም ተጓዝን። ከዚያም ከነዚህ ስብስቦች ውስጥ አንዱ ስብስብ ዘንድ ሄድንና ካጠገባቸው ቆመ። ኢብኑል መስዑድ ምንድን ነው ይሄ ስትሰሩት የማያችሁ? እነሱ የአብድራህማን አባት ሆይ አላሁ አክበር፣ ላኢላሃ ኢላላህ፣ ሱብሃነላህ የሚሉትን ዚክሮች የምንቆጥርበት ጠጠር ነው። ኢብኑ መስዑድ ይልቅ ወንጀላችሁን ቁጠሩ፣ ከመልካም ስራዎቻችሁ ምንም እንደማይጠፋ ያኔ ዋስትና እወስዳለሁ። ወየውላችሁ እናንተ የሙሐመድ ህዝቦች ሆይ ምን ነው ጥፋታችሁ ፈጠነ? ይሄውና የነቢያችን ሰለላሁ ዐለይሂ ወሰለም ሶሐቦች በብዛት አሉ። የነቢዩ ልብሶቻቸውን አልለበሱም፣ እቃዎቻቸውንም አልተሰበሩም። ነፍሴ በእጁ በሆነችው እምላለሁ። ወይ እናንተ ከሙሐመድ ሃይማኖት ይበልጥ የተቀና መንገድ ላይ ናችሁ፣ ወይ ደግሞ የጥመት በር ከፋቾች ናችሁ። እነሱ የአብድራህማን አባት ሆይ እረ እኛ መልካምን እንጂ ሌላ አላሰብንም። ኢብኑ መስዑድ ስንት መልካም እያሰበ ፈጽሞ የሚያገኘው አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሆኑ ሰዎች ቁርአንን ይቀሩታል፣ ግን ከጉሮሯቸው አያልፍም። ልክ ቀስት ከምታድነዋ እንስሳት ተስፈንጥሮ እንደሚሾልከው ከኢስላም ተስፈንጥረው ይወጣሉ ብለው ነግረውናል። በአላህ ይሁንብኝ ከነዚያ ሰዎች ውስጥ አብዛኛዎቹ ከናንተ እንዳይሆኑ ሰጋሁ አለ። ከዚያም ከነሱ ዞር እነዚያ ፍጥረናቶች እንዳለ የነህርዋን ዘመቻ ቀን ከኾርጆች ሆነው ሲዋጉ አየናቸው። እነዚያ በኢብኑ መስዑድ የተኮነኑት ሰዎች በሌሊት ወጥተው ተሰብስበው በጠጠር ዚክር ሲያደርጉ የነበሩ ልክፍት አልነበረም። እኛ መልካምን እንጂ አላሰብንም ማለታቸው ይሰመርበት። ከመሆኑም ጋር ኢብኑል መስዑድ ብርቱ ሂስ አለመለጡም። ታሪኩ ቢድዓ ከትንሽ ጀምሮ ወደ ከፋ ደረጃ እንደሚያድግ ይጠቁማል። በትንሹ የጀመርነው የእነዚያ ሰዎች ጥፋት አድጎ ኋላ ከኸዋሪጅ ጋር እስከ መቀላቀል አድርሷቸዋል። ዛሬ በርካታ ሰዎች ከከባድ ቢድዓ ላይ ተዘፍቀው ሽንጣቸውን ገትረው ሲሟገቱ ማየት የተለመደ ነው። ሸኹል አልባኒ ረሂመሁላህ ሐዲስ ላይ ጥናት ያደረጉበት ምክንያት ሲገለጽ እንዲህ ብለዋል። በዚህ ውስጥ ለሶፊያን ጦሪቃ ተከታታዮችና ከሱና ተጻራሪ የዚክር መሰባሰብ ለሚያደርጉት አካላት ጥሩ ትምህርት አለበት። እነዚያ ያሉበትን ጥፋት የሆነ ሰው ሲቃወማቸው ከነጭራሹ ዚክር ተቃወሙ ብለው ይወነጅሉታል። ይሄ ዱንያ ውስጥ ሙስሊም የማይፈጽመው ክህደት ነው። ይልቁንም ዝፍጠቱ ዚክሩ ላይ የተለጠፈው አፈጻጸሙና ስብስቦቹ ናቸው። እነዚያ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የተደነገጉ አይደሉም። ያልበለዚያ ኢብኑ መስዑድ ረዲየላሁ አንሁ በእነዚያ ስብስቦች ላይ የተቃወመው ምኑን ነው? በተገደመበት ቀን ተሰብስበው መረጃ ባለመጣበት ገና በየኮቦቹ ላይ
የተመደበው ሰው በሚገድበው ቁጥር በዘከራቸውን እንጂ ሌላ አይደለም። ከራሱ በሆነ ገደብ ይዟቸዋል። ልክ ከአላህ የሚደነገገውን እሱ ይመስል። ከዚህ ታሪክ ከምንወስዳቸው ቁም ነገርም አንዱ ትንሽ ቢድዓ ወደ ትልቅ ቢድዓ አሻጋሪ እንደሆነ ነው። እነዚህ ሰዎች ወይም ቢድዓዎቻቸው መጨረሻ ላይ በትክክለኛው ኸሊፋ አልይ ኢብኑል አቡ ጣሊብ እስከ መገደል ያደረሳቸው ኸዋርጅ እስከሚሆን ሲያሳድዳቸው አይታይም? ኢብኑል ጀሪር አጦበሪ ረሂመሁላህ እንዲህ ይላሉ። በሐጅ ወቅት መካ ውስጥ ነበርኩ። አንድ ከኹራሳን የሆነ ሰው እናንተ ሐጃጆች ሆይ፣ እናንተ የመካ ሰዎች ሆይ፣ ነዋሪዎች መጤዎች 1000 ዲናር እየያዙ ከረጢት ጠፍቶብኛል። የመለሰልኝ ሰው አላህ ምንዳውን ይክፈለው ከእሳትም ነፃ ያድርገው፣ በምርመራው ቀንም ምንዳ ሽልማትን ይኖረዋል ሲል ሰማሁት። በዚህን ጊዜ ከመካ ነዋሪዎች ውስጥ አንድ ትልቅ አዛውንት ተነሳና አንተ ኸረሳኒ ሆይ አገራችንን ሁኔታዋ የከፋ ነው። የሐጅ ቀናት ጥቂት ናቸው። ክብር በዓላቱም ውስን ናቸው። የስራ በሮች ተዘግተዋል። ምናልባትም ይሄ ገንዘብ ከድሃ አማኝ ከትልቅ አዛውንት እጅ ወድቆ ወሮታውን እንድትሰጠው ቃል እንድትገባለት ሊከጅል ይችላል እና ገንዘቡን ቢመልስ ትንሽ ሐላል ገንዘብ ትቸረዋለህ ወይ አለ። ኹራሳዊው ስንት ነው ውረታው? ስንት ይፈልጋል? አዛውንቱ 1/10ኛ ይፈልጋል። 100 ዲናር የ1000 10%። ኹራሳኒው አልተስማማም፣ አላደርገውም። ይልቅ የዚህን ሰውዬ ጉዳይ ወደ አላህ አስጠጋለሁ። በምናገኘውም ወይም የቂያማ ቀን ወደሱ እከሰዋለሁ። እሱ ነው በቂያማችን ያመረ የሆነ መመኪያ አለ። ኢብኑል ጀበር አቡ ጣሊብ ቀጥለው እንዲህ ይላሉ። ደሃ ሰው የተባለው ይህ ሽማግሌ መሰለኝ። ምናልባትም የዲናሮቹን ከረጢት አግኝቶት ከሱ ትንሽ ፈልጎ ነው። ተከተልኩት። ወደ ቤቱ ተመለሰ። እንደጠረጠርኩት ነበረ። ሉባባ ሆይ ብሎ ሚስቱን ሲጣራ ሰማሁት። አቤት የጌስ አባት አለች። የገንዘቡን ባለቤት እያፈላለገ ሲጣራ አገኘሁት እኮ። ላገኝለት ሰው ምንም ሊሰጥ አይፈልግም። ከሱ ላይ 100 ዲናር ስጠን ብዬው ነበረ። እምቢ ብሎ ጉዳዩን ወደ አላህ አስጠጋ። ምን ባደርግ ይሻላል? ሉባባ የግድ መመለስ አለብኝ? እኔ ጌታዬን እፈራለሁ፣ ወንጀሌ እንዳይደራረብ እሰጋለሁ አለ። በዚህም ጊዜ ሚስቱ እንዲህ አለች፣ ሰውዬ እኛ እኮ ካንተ ጋር ከ50 ዓመት ጀምሮ በድህነት እየሟቀቅን ነው። 4 ሴት ልጆች፣ 2 እህቶች፣ እኔን እናቴን አለን።